ያወቃችሁና የገባችሁ ቀን ማስመሰል ሰዎች ደስ እንዲላቸው ብላችሁ ያልሆናችሁትን ነገር ለመሆን መሞከር ማቆም የምትጀምሩበት ሽንት ቤት እንደሚሸኑ የረሱ እንደሚበሉ እንደሚጠጡ እንደሚታመሙ የረሱ እነዚህ እውነቶች ለስራ ብቻ ሳይሆን በህይወት ውስጥ በመታደርጉት መስተጋብር ሩጫ ውስጥ በጣም ከረፈደ በኋላ ብዙ ነገራችሁን ካጣችሁ በኋላ እውነት ነው ብላችሁ የምታስቡት ነገር እውነት እንዳልሆነ ስትደርሱበት የሚሰማችሁ የምትቆጩትና ፊል የምታደርጉበት ነገር ነው። ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች እንዴት ናችሁ? እንኳን ወደኔ ቻናል በፍቅር በጤና በሰላም መጣችሁልኝ። ለዚህ ቤት አዲስ የሆናችሁ ታዲያ ይጠቅመኛል ይበጀኛል ካላችሁ ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም በላይካችሁ ብላችሁኝ ጀምሩ፣ ሼር ማድረግ እንዳይረሳ። ዛሬ የምናወራው ርዕስ ወይም ደግሞ የምናወራው ሐሳብ ብዙዎቻችን ከረፈደ የሚገባን ብዙዎቻችን ብዙ ዋጋ ከከፈልን በኋላ የሚገባን እኔንም ጨምሮ ብዙ የህይወት ቅጥቀጣዎች ከደረሱ በኋላ የሚገባን ምን አለ ቀድሜ ባወቅኩት በህይወቴ ይሄን በተረዳሁት ኖሮ የምትሏቸው በጣም ብዙዎችም በመጨረሻ ሰዓት ሲጠየቁ ከሚመልሷቸው ከሚቆጯቸው ከሚጸጽቷቸው እንዲሁም ራሴ ኤክስፒሪየንስ አድርጌ የእውነትም ለካስ ከዛሬ የውሸት ነው የኖርኩት እንድል ያደረጉኝን ነጥቦችና ሐሳቦች ዛሬ አምስቱን እናወራለን። ታዲያ ዛሬ የምናወራው ሐሳብ ስለ ፋሽን ዲዛይን ብቻ አይደለም። በመላ ህይወታችሁ በስራችሁ ውስጥ በትዳራችሁ በትምህርት ህይወታችሁ በእያንዳንዱ ፍላጎቶቻችሁና ህልማችሁ እርምጃዎቻችሁ በሙሉ ገብቶ ህይወታችሁን አስደሳች የሚያደርግ ወይም ደግሞ ህይወታችሁን በጣም ሲኦል የሚያደርግባችሁ ጉዳይ ነው። ይህንን ማወቅ ለእናንተ ህይወት ሾርት ከት ነው። ብልህ በሰው ህይወት ይማራል፣ ሞኝ ግን ከደረሰበት በኋላ ከራሱ ህይወት ይማራል። የኔ ውድ ቤተሰቦች እንግዲህ ዛሬ በመጀመሪያ ደረጃ ላነሳላችሁ የምፈልገው ሰው ምን ይለኛል ብላችሁ ሳታደርጓቸው ሳትራመዱ የሰው አፍና የሉኝታን ፈርታችሁ የተወቻቸው ነገሮች በሙሉ ዋን ዴይ ከረፈደ የሚገባችሁ እውነት ትክክል እንዳልነበረ ለሰው አፍ ሰዎች ምን ይሉኛል እከሌ ምን ቢለኝ ጎረቤቴ ምን ቢለኝ ዘመዴ ወላጆቼ ብላችሁ የተዋቿቸው ነገሮች በሙሉ እያንዳንዱ ነገር እየመጣ ህይወታችሁን እንዴት ሚዘረብል እንደሚያደርገው ለጸጸት እንዴት እንደሚዳርጋችሁ ብዙ ሰዎችም ተጠይቀው ብዙ ጥናቶች ተደርገው እኔ ራሴ ኖር ኤክስፒሪየንስ ካደረኩት ነገር እነግራችኋለሁ። By the way ብዙዎቻችን የሆነ ነገርን የማንጀምረው እንዲሁም ደግሞ የማንጀምረው ራሱ መውደቅን ፈርተን የማንጀምራቸው ነገሮች በሙሉ ከሰው አፍ ከሰው አስተያየት ከሰው ትችት ከሰው ኮሜንት ለመራቅ በእነሱ አፍ ውስጥ ላለመግባት የምንከፍለው የህይወታችን ዋጋ በጣም 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 የሚያሳዝን በጣም ደግሞ በጣም ከባዱና ሰዎች ቢያውቁት ለዚህ ነው እንደ የምንለው ነገር ማንንም የናንተን ህይወት እንደማይኖርላችሁ ሁሉ ማንንም የናንተን ሞት እንደማይሞትላችሁ ያወቃችሁና የገባችሁ ቀን ማስመሰል ሰዎች ደስ እንዲላቸው ብላችሁ ያልሆናችሁትን ነገር ለመሆን መሞከር ማቆም የምትጀምሩበት ራሳችሁን መሆን የምትጀምሩበት ቀጥተኛ መሆን የምትጀምሩበት የውስጣዊ ኢንተርናል ሰላም የምታገኙበት መንገድ እሱ ብቻ መሆኑን ኤክስተርናል ከውጪ አታገኙትም። ያንን ሰላም ከውጪ ቆንጆ ብንሆን ጸጉር ቤት ብንሄድ ብንሰራ ወንዶቹ ሲክስ ፓክ ቢኖራቸው በተለያየ መንገድ ቆንጆ ብለን የምናስባቸው ነገሮች በሙሉ ብናደርግ ኢንተርናል የሆነ ጥያቄ አለ ውስጣዊ የሆነ ጥያቄ አለ ብሆን ባደርግ
እንደው የሰው አፈርች የምንላቸው ነገሮች በሙሉ ይሄ እውነት አይደለም። ሌላ ባዳ የማናውቀው ራንደም ሰው ቀርቶ እናታችን የኛን ህይወት አትኖርም። እናታችን የኛን ሞት አትሞትም። አባታችን የኛን ህይወት አይኖርም። አባታችን የኛን ሞት አይሞትም። የትኛውም ሰው የሚወዳችሁም ይሁን ልጄ የምትሉትንም ሰው ጨምሩ በህይወት ውስጥ ሰዎች እናንተን ሆነው መኖር እንደማይችሉ የነሱ አፍ በእናንተ ህይወት ውስጥ ምንም እንዳልሆነ ስታውቁ ፍላጎታችሁን ለመራመድ ለመውደቅ መፍራት ታቆማላችሁ። ሐሳባችሁን መናገር ትጀምራላችሁ። ስተታችሁን ማመን ትጀምራላችሁ። መመጻደቅ ታቆማላችሁ። ያኔ ምን ይፈጠራል? የውስጥ ሰላም፣ የውስጥ እርካታ፣ የምትፈልጉትን የነፍሳችሁን ስለምትኖሩ የእናንተ የላይ ማንነትና የውስጥ ማንነት አይጣላም። ደስተኛ ለመሆን በጣም ቅርቡ ቀጥተኛው አቋራጩ መንገድ ራስን መሆን እንጂ ገንዘብ ማከማቸት አይደለም። የሰው አንደበትን፣ የሰው ኮመንትን፣ የሰው ይሉኝታን ፈርታችሁ ማድረግ ያለባችሁን ነገር ለማድረግ ተሳቃችሁ ህልማችሁን ፍላጎታችሁን አሳስራችሁ ቁጭ ያላችሁ ሰዎች ካላችሁ እመኑኝ ከረፈደ በኋላ ይገባችኋል። ከረፈደ በኋላ ይገባችኋል። ሁለተኛውና ከረፈደ በኋላ ወይም ብዙ ዋጋ ከከፈላችሁለት በኋላ የሚገባችሁ እውነት ቢኖር የጊዜ እንጂ የሰው ጀግና እንደሌለው ነው። ብዙ ተቀኑባቸው የነበሩ ብዙ እነሱን ለመድረስ ተሞክሩ የነበሩ ምትቀኑባቸው ታድሉ የምትሏቸው እነሱም በእናንተ ኮመንት ተንሳፈው አየር ላይ እስከ መንጠር ድረስ የደረሱ ማንነታቸውን ሰውነታቸውን የረሱ ሽንት ቤት እንደሚሸኑ የረሱ እንደሚበሉ እንደሚጠጡ እንደሚታመሙ የረሱ በኩራት አናታችን ላይ እንዲወጡ ያንሳፈፍናቸው እነዛ አትንኩኛ ጨብጡኛ ትኝ ባዮች በሙሉ ቀንጥሏቸው ታያቸዋላችሁ። የለፉበት ነገር ባንዴ ዲስሚስ ሲሆን ታያታላችሁ። ስንት የለፋበትን ነገር ሲያገኝ ህይወቱ የሚቀጭ ሰው አለ። ስንት የለፋበትን ነገር ሲያገኝ የማይድን በሽታ የሚሸከም ሰው አለ። የሆነ ሰዓት ጀግና ነው ብላችሁ እነሱን ለመሆን ስትሉላቸው የነበሩ ሰዎች ከመሬት በታች ወድቀው የሚበሉት የሚጠጡት አጥተው ለልመና ሲዘረጋላቸው አይታችኋል። ከገባችሁና ለገባው ሰው ነገሮችን በአንክሮ ለሚመለከት ብልህ ሰው ነገ የጊዜ ነው፣ ነገ የራሱ ነው። ዛሬና አሁን ነው የናንተ እድል። ዛሬ ነው ያላችሁ ቀን። ነገ የሚባል ቀን የለም። ሰው ለማፍቀር ነገ የሚባል ቀን የለም። ለመስራት ነገ የሚባል ቀን የለም። ራስን ለመሆን ነገ የሚባል ቀን የለም። ብዙ ንጉሶች ብዙ ዓለምን ያንቀጠቀጡ እነ ሂትለርን ጨምሮ በጣም ትልልቅ ተጽዕኖ ፈጣሪ ብለው ዓለም የምትንቀጠቀጥላቸው ሰዎች ዛሬ ከመሬት በታች ናቸው። ጊዜ ያሸንፏቸዋል። ይሄ ሲገባችሁ ለሰው ማስመሰል ታቆማላችሁ። ማሽቃበጥ ታቆማላችሁ። ሰዎችን በገንዘብ መዝናችሁ ራሳችሁን ቫልዩ አውርዳችሁ ከሰው በታች ከመሬት በታች እንደሆናችሁ ፊል እያደረጋችሁ የማነስ ስሜት ተሰምቷችሁ ህይወታችሁን ሲኦል ማድረግ ታቆማላችሁ። የሆኑ ሰዎችን ድንገት ያነሳ ያቀን እናንተን ያነሳል። የሆኑ ሰዎችን የጣለ ያቀን እናንተንም ይጥላል። ባለስልጣኑ ጊዜና እግዚአብሔር እንጂ ሰዎች አይደሉም። ይሄ ከረፈደ በኋላ ብዙ ዋጋ ከከፈላችሁ በኋላ የሚገባችሁ እውነት ነው። ለልጆቻችሁ ፍቅር መስጠት ካለባችሁ ነገ የምትሰጡት ፍቅር አይኖር፣ ዛሬ ስጡ። ለባላችሁ ያልገለጻችሁለት ፍቅር ካለ
ዛሬ ግለጹለት። ለዛ ለምትፈልጉት ሰው ለምትሰጡት ለምትወዱት ነገር ያልሰጣችሁት ጊዜ ካለ ዛሬ ስጡት። ዛሬ ነው ያላችሁ ቀን። መጽሐፍ ቅዱስም ይላል ስለ ነገ ምንም ዋስትና የላችሁ፣ ዛሬ ግን በእጃችሁ ናችሁ። ዛሬ ብቻ አይደለም ያውም አሁን። እኔ በዚህ ደቂቃ በዚህ ሰከንድ ለእናንተ ይሄን ቪዲዮ ቀርጬ ልሙት ልኑር አላውቅም። ስለ ነገ ዋስትና የለኝም። ከአንድ ሰዓት በኋላ ለሚፈጠረው ነገር ዋስትና የለኝም። ይሄ የገባው ሰው ይሄ የህይወት ህግ የገባው ሰው ነገ ብሎ የሚያሳንፈው ነገር አይኖርም። ስለዚህ ይሄንን ማወቅ ከብዙ ነገር ያድናቸዋል። በሶስተኛ ደረጃ የማነሳላችሁ ሐሳብ ደግሞ ብዙዎቻችን ደስታ ወይም ደግሞ ስኬት የሚመስለን ሀብት ማከማቸት ወይም ደግሞ የሆኑ ነገሮችን ማግኘት ቁስን መሰብሰብ ይመስለናል። ደስተኛ ለመሆን ትልቁና አቋራጩ መንገድ የተፈጠርንበትን ፐርፐዝ ማወቅ ነው። የታደለ ሰው በጊዜ የተፈጠረበትን ዓላማ በህይወት ምድር ላይ አሳክቶ እንዲያልፍ የተፈጠረበትን ዓላማ ፋሽን ዲዛይንም ይሁን የፈለጋችሁት አይነት ስራ ይሁን። አንዳንድ ሰው እኮ ትዳርና ወልዶ ዘር መቀጠል ፐርፐዙ የሆነ ሰው አለ። አንዳንዱ ሰው ደግሞ እሱ ፐርፐዙ አይደለም፣ የህይወት ጎል አለው። ሰርቶ ሰዎችን አድኖ ሰዎችን አክሞ ለሰዎች ደርሶ እንዲሞት የተፈጠረ ሰው አለ። ለሰዎች እንዲኖር የተፈጠረ ሰው አለ። ለራሱ ለዓለም ለኢንቫይሮንመንቱ ለተክሉ ለእጽዋቱ እንዲኖር የተፈጠረ ሰው አለ። ሁሉም ሰው የተፈጠረበት ዓላማና ፐርፐዝ ይለያያል። ሁሉ ሰው የተፈጠረበት ዓላማና ፐርፐዝ ይለያያል። እናንተ ያንን ስታውቁ በቀላሉ ዓላማችሁን አክሰስ አድርጋችሁ መኖር ስትጀምሩ የተፈጠረበትን ነገር ማወቅ ስትጀምሩ ብዙ መዳከር ታቆሙና ሲምፕሊ ደስተኛ መሆን ትጀምራላችሁ። ከዛ በኋላ ደስታ የሚመጣው ከገንዘብ ጋር ከዚህ ከማቴሪያሉ ከብሩ ጋር ሳይሆን እናንተ ፐርፐዛችሁን በማወቅ የምታገኙት ደስታ ለፍታችሁ ኢምቢሊየን ብር አግኝታችሁት ከምታገኙት ደስታ ጋር ተመሳሳይ ነው። እንደነገርኳችሁ ነገ የሚባል ቀን ከሌለ ዛሬ ፐርፐዙን ኖሮ ፐርፐዙን አሳክቶ የሄደ ሰው ባዛው ሀብታም አለመሆን አይችልም፣ ገንዘብም ሜክ ያደርጋል። ሁለተኛ ግን የተፈጠረበትን የልቡን የነፍሱን ስለሚኖር ህይወቱ ሁሉ ጊዜ ጤናማ ሰላማዊና እርካታ የሞላበት ይሆናል። አንድ ሰው ደግሞ እርካታ ካለው ሰላም ካለው ካመሰገነ ጤነኛ ከሆነ ትልቁ የደስታ ምንጭ እሱ ነው። በአራተኛ ደረጃ ከረፈደ በኋላ የሚገባችሁ ትምህርት ቤት ገብታችሁ ማስተርስ ዶክትሬት እያላችሁ ትምህርት በትምህርት ላይ እየካባችሁ የምትማሩት ነገር ህይወት ውስጥ 5% እንኳን ቫልዩ እንደሌለው ነው። ትምህርት ቤት ወይ ዩኒቨርሲቲ ከሚሰጣችሁ ነገር ይልቅ ህይወት የምታስተምራችሁ በህይወት ፈትናችሁ ቴስት የምታደርጉት ነገር ነው ህይወታችሁን የሚያኖረው። ለትምህርት ብዙ ዘመናትን ለመማር የምትከፍሉት ጊዜ ወደ ተግባር አምጥታችሁት ፈትሻችሁት ኖራችሁት ኤክስፒሪየንስ አርጋችሁት ኤክስፐሪመንት ሰርታችሁ የምታገኙት ዕውቀት ሁለቱ ይለያያል። ከቻላችሁ የተማራችሁትን ነገር ወደ ተግባር ለመቀየር ሞክሩ። እዚህ ጋር የተማራችሁትን ጥናት እዚህ ጋር ወደ ተግባር ለመቀየር ሞክሩ። ከዛ ውጪ ግን በጣም ብዙ እኔም በቅርብ የማውቃቸውን ሰዎች ጨምሮ ዶክመንቱ አላቸው፣ ቲዮሪካል ሁሉን ነገር ያውቃሉ። የተማሩት 5 ዓመት 10 ዓመት የተማሩት ነገር ኮምፕሊትሊ ማይንዳቸው ውስጥ የለም። የሚኖሩት ህይወት ባስተማራቻቸው ህግ እንጂ ትምህርት ቤት በሰጣቻቸው ህግ ሆኖ አታገኙትም። ለዛ ነው ለመኖር በቂ ዕውቀት ካገኛችሁ እሱን ወደ መሬት አውርዱትና የራሳችሁን ዕውቀት ክሬት አድርጉ። የራሳችሁን በልምድ የምታገኙትን ዕውቀት ክሬት አድርጉ።
ወረቀቱ የያዛችሁት ዶክመንት ለመኖር በቂ አይደለም። ለመኖር የምር መሬት ላይ መውረድ ይጠይቃል። ብዙ ጊዜ አስተውላችሁ ታውቃላችሁ? 5 ዓመት 10 ዓመት የተማራችሁበትን ነገር ስራ ላይ የምትጠቀሙት ምናልባት 10% ዕውቀት ነው። ሌላው በሙሉ የባከነ እድሜያችሁ ነገር ግን ዓለም በዛ ሲስተም ውስጥ እንድንታሰር አድርጋ ስለሰራችን ትምህርት ቤት ገብቶ 10 ዓመት 5 ዓመት አቃጥሎ ዶክመንቱን መያዝ ትልቅ ነገር ይመስለናል። አዎ ትልቅ ነገር ነው፣ እያረከስኩት አይደለም። መሬት ላይ ስትመጡ ግን 10%ን እንኳን አትጠቀሙ። እሱ ከረፈደ ይገባችሁትና ያገኛችሁት ዕውቀትና ስፔሻሊ በእኛ ሀገር የትምህርት ሁኔታ ያገኛችሁት ዕውቀትና ያባከናችሁት እድሜ ፈጽሞ ማች አላደርግ ይላችኋል። ያኔ ቆጫችኋል። ይሄ በጣም ትልቁ ነገር ነው። አምስተኛውና ትልቁ ላነሳው የምፈልገው ሐሳብ ራሳችሁን ከመሆን ራሳችሁን ማገድና ማሰር የሌለባችሁ ቋሚ ማንነት ለሌለው ሰው ስትሉ ቋሚ የሆነ ህልማችሁን አትግደሉ። ሰው ዛሬ ካባችሁ ነገ ይነዳል። ዛሬ ናደውን ደግሞ ነገ ያነሳል። የሰው አፍ ፈርታችሁ ህልማችሁን መኖር የማትችሉ ሰዎች ያከበራችሁ ሰውዬ ነገ በ30 ሰከንድ ውስጥ መሬት ሲያወርዳችሁና ሲሰድባችሁ ታገኛላችሁ። የሰደባችሁ ሰው ደግሞ የሆነ ነገር ስታደርጉ ሲክባችሁና ሲያነሳችሁ ታያላችሁ። ይሄ ምንን ያሳያችኋል? አስተያየት ሰጫችሁ እንኳን ቋሚ ማንነት የለውም። ሰው ይቀየራል። የማይቀየረው እግዚአብሔር ብቻ ነው። አይቀየሩም አይለወጡም ብለን የምናስባቸው ነገሮች በሙሉ ይቀየራሉ። ወዶኛል ያላችሁት ሰው ይጠላችኋል። ይጠላችሁ የነበረ ሰው ይወዳችኋል። ከረፈደ ከሚገባችሁ በጊዜ ቢገባችሁ የምታተርፉበት እውነት ዛሬ የምነግራችሁ እውነት ይሄ ነው። በተቻላችሁ መጠን ልባችሁ ቅን ይሁን። ሰው ናችሁ፣ ትሳሳታላችሁ፣ ታጠፋላችሁ። አትሳቀቁ። ከትላንትና ዛሬ ለመሻል ሞክሩ። ከዛ አለፈ እናንተ ቅዱስ ምንም አይደላችሁ። ብትሳሳቱ አይገርምም፣ ልክ ብትሆኑ አይገርምም። የሰውነት ግብሩ በራሱ መቀየር ነው። በስሜት እንቀየራለን፣ በሰውነት አቋም በእድሜ እንቀየራለን። ትላንትና እንደተወለደ በ6 ወሩ ላይ ያለ ሰው አለ? የለም። ሰዎች ይቀየራሉ። ቋሚ የሆነ ነገር የለም። ስለዚህ ቋሚ ባልሆኑ ነገሮች ላይ መደገፍ መንተራስ አቁም። ኢቭን በወላጆቻችሁ፣ ኢቭን በባላችሁ፣ በሚስታችሁ፣ ኢቭን በልጆቻችሁ እንኳን ሰው ተሰባሪ ሰው ላይ ተቀያሪ ሰው ላይ የተንተራሰ አወዳደቁ ከባድ ነው። እነዚህ እውነቶች ለስራ ብቻ ሳይሆን በህይወት ውስጥ በመታደርጉት መስተጋብር ሩጫ ውስጥ በጣም ከረፈደ በኋላ ብዙ ነገራችሁን ካጣችሁ በኋላ እውነት ነው ብላችሁ የምታስቡት ነገር እውነት እንዳልሆነ ስትደርሱበት የሚሰማችሁ የምትቆጩትና ፊል የምታደርጉበት ነገር ነው። እነዚህን ሐሳቦች ጀነራሊ ተረዱና ራሳችሁ ላይ ቼክ አድርጉት። ከረፈደ ከሚገባን በመጨረሻው በጣር እድሜያችን ላይ ከሚገባን ዛሬ ላይ ወደ ተግባር እናምጣው። ብለህ ከሰዎች ህይወት ይማራል። ሞኝ ደግሞ ደርሶበት አጥቶ ነጥቶ ዋጋ ከፍሎ ይማራል። እናንተ ብልሁን ሰው ናችሁ ወይስ ሞኙን? እሱ የናንተ ምርጫ ይሆናል ማለት ነው። ውድ ቤተሰቦቼ ዛሬ ስለ ዓለም፣ ስለ ማንነት፣ ስለ ፐርሰናሊቲ እንዲሁም ሰዎች ህይወትን የምናይበትን አንግል እኔም ኤክስፒሪየንስ ካደረኩት ብዙ ሰዎች ደግሞ የሚፈልጉትን ነገር እንዳይሰሩ፣ እንዳይኖሩ፣ እንዳይራመዱ ካሰሯቸው ጥቂት ሐሳቦች ውስጥ ትንሾቹን አውርተናል። እንደጠቀማችሁ እንደገባችሁ
ራሳችሁን እንደምትቀይሩበት ተስፋ አለኝ። አመሰግናለሁ የኔ ውድ ቤተሰቦች። እንግዲህ በሌላ ጠቃሚ ቪዲዮ ተመልሼ እስከምገናኝ